ሰላም ውድ የዩቲዩብ ተመልካቾች ዲቪ ከሌሊቱ 2 ሰዓት ይፋ ሆኗል ማለት ነው። ዲቪ ለሞላችሁ በሙሉ መልካም እድል እያልኳችሁ የዲቪያችሁን ውጤት የምታዩበት መንገድ አሳያችኋለሁ ማለት ነው። ብሮዘር ወይ ደግሞ ጉግል ክሮም ያስፈልጋችኋል። ጉግል ክሮም ላይ ከገባችሁ በኋላ ሰርች ቦታው ላይ ዲቪ 2026 ብላችሁ ሰርች ማድረግ ትችላላችሁ። ወይ ደግሞ ዲቪ ፕሮግራም ስቴትስ ኦፍ ጎቨርንመንት የሚለውን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። ልክ እሱን ሰርች ስታደርጉ ኤሌክትሮኒክ ዳይቨርሲቲ ቪዛ ኦፍ ፕሮግራም የሚለውን ያመጣላችኋል ማለት ነው። ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም የሚለውን ካመጣላችሁ በኋላ አንዴ ክሊክ ታደርጉትና እዚህ ታች ላይ ቼክ ስታትስ የሚለውን ያመጣላችኋል ማለት ነው። ቼክ ስታትስ ትሉታላችሁ። ኦኬ ቼክ ስታትስ ካላችሁ በኋላ ዌልካም ይላችኋል። ከዛ ኮንቲኒው ብላችሁ ትገባላችሁ። ኮንቲኒው ብላችሁ ከገባችሁ በኋላ እዚህ ጋር ነው ማለት ነው የምትሞሉት። መጀመሪያ ላይ የሚጠይቃችሁ እዚህ ጋር ኮንፈርሜሽን ነምበር ነው ማለት ነው። ኮንፈርሜሽን ነምበራችሁን እዚህ ጋር ትሞሉለታላችሁ ማለት ነው። ኮንፈርሜሽን ነምበራችሁን መጀመሪያ ላይ የሞላችሁትን ማለት ነው እዚህ ኮንፈርሜሽን ቦታ ላይ ትሞላላችሁ ማለት ነው። ላስት ኔም ፋሚሊ ኔም እና የእናንተም ስም ይጠይቃችኋል ማለት ነው። ላስት ኔም መጀመሪያ ላይ የምትሞሉለት የአያታችሁን ስም ከዛን የአባታችሁንና ከዛን የራሳችሁን ስም እዚህ ጋር ትሞላላችሁ ማለት ነው። ከሞላችሁ በኋላ እዚህ ጋር ይር ኦፍ በርዝ ይላል። የተወለዳችሁበትን ዓመተ ምህረት እዛው ዲቪ ላይ የሞላችሁትን እዚህ ጋር ትሞላላችሁ ማለት ነው። ኦኬ እንዲህ ከሞላችሁ በኋላ እዚህ እታች ላይ የሚያመጣላችሁን ካፕቻ ትሞላላችሁ ማለት ነው። እነዚህን ካፕቻዎች እዚህ የቀስት ቦታዋን እየነካችሁ ይሄ ካፕቻ ካልገባችሁ ሌላ እየቀየራችሁ ማድረግ ትችላላችሁ ማለት ነው። ከዛን ሰሚት ትሉታላችሁ ማለት ነው። እዚህ ጋር ሰሚት ስትሉ እዚህ ጋር የሚያሳያችሁ the information entered not valid ይላል። ምክንያቱም እዚህ ጋር ብዙ ሰው እየሞከረ ነው ማለት ነው። ሰርቨሩ እየሰራ ስላልሆነ እናንተ ጋር ከሰራላችሁ ሞክሩ። እዚህ ጋር ካፕቻውን እያስገባችሁ ሞክሩ። ካልገባላችሁ ቶሎ ካልመጣላችሁ ማለት ነው። ሰሚት ትሉታላችሁ ማለት ነው። አሁንም ሰሚት እያላችሁ እስኪሰራላችሁ ትሞክራላችሁ ማለት ነው። ይሄ ማለት የእናንተ ኮንፈርሜሽን ነምበሩ ልክ አይደለም ሳይሆን ብዙ ሰው እየሞከረ ስለሆነ ሰርቨሩ ተጨናንቆ ነው ማለት ነው። እና ሌላኛው ደግሞ የዲቪ ኮንፈርሜሽን ለጠፋባችሁ እዚህ ጋር ኮንፈርሜሽን ፎርጌት ኮንፈርሜሽን ነምበር የሚለውን አንዴ ትነካላችሁ ማለት ነው። ይሄ የማሳያችሁ ዲቪ ለጠፋባችሁ ሰው ነው። ኮንፈርሜሽን ነምበሩ ለጠፋባችሁ ሰዎች ምን ታደርጋላችሁ ማለት ነው። እዚህ ጋር 2026 የሚለውን አንዴ ክሊክ ታደርጉትና ራይት ይሆናል ማለት ነው። ራሱ እዚህ ጋር የምትሞሉለት ላስት ኔም የአያታችሁን ስም ትሞሉለታላችሁ። እዚህ ጋር ፈርስት ኔም ደግሞ የራሳችሁን ስም ትሞላላችሁ። ሚድል ኔም የአባታችሁን ስም ትሞሉና ማለት ነው። እዚህ ጋር ኖ ሚድል ኔም የሚለው ደግሞ የአያታችሁን ስም የማታውቁ ከሆነ ነው ማለት ነው። ይሄን የምታደርጉት ዲቪያችሁ ላይ የሞላችሁትን የአያታችሁን የራሳችሁን ስምና የአያታችሁን ስም ትሞላላችሁ ማለት ነው። እዚህ ጋር መንዝና ደይር እዚህ ጋር ዓመተ ምህረታችሁን የተወለዳችሁበትን ቀንና ወር ትሞላላችሁ ማለት ነው። እዚህ ታች ላይ ደግሞ የሞላችሁትን ኢሜል እዛ ዲቪ ወረቀታችሁ ላይ የሞላችሁትን ኢሜል እዚህ ጋር ትሞሉለትና
እዚህ እታች ላይ ካፕቻውን አስገብታችሁ ሰሚት ትሉታላችሁ ማለት ነው። የዲቪያችሁን ውጤት በዚህ መንገድ ማግኘት ትችላላችሁ ማለት ነው። ኮንፈርሜሽን ነምበር ለጠፋባችሁ እና ዛሬ እንደዚህ እንዳሳየዋችሁ ነው። ይሄን ይመስላል ማለት ነው የዲቪያችሁን ውጤት የምታዩበት መንገድ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁኝ መልካም ጊዜ ይሁንላችሁ።